ሰላም ውዶቼ ማሮቼ እንዴት ናችሁ? እኔ ደህና ነኝ። በአረብ ሀገር ሆናችሁ መቼም ከአረብ ሀገር ራስ አልወርድም፣ ከኛ ራስ አልወርድም። እኛ ባለንበት እኔ ባለሁበት ቦታ ስለማወራ ማለት ነው። በእኔ ቦታ ሆኜ ነው ሰው ባለበት ቦታ ነው ማውራት የሚችለው። እና እንደው አረብ ሀገር ሆናችሁ ልደት የምታከብሩ ሰዎች፣ አረብ ሀገር አረብ ቤት ሆናችሁ ማዳም ቤት ሆናችሁ ልደት የምታከብሩ ሰዎች በጣም ይገርመኛል። በጣም ለምን የምትጨርሱት ብር በጣም ብዙ ነው። 3 ወር ለፍታችሁ የ3 ወር ደሞዛችሁን በልደት ትጨርሱታላችሁ። ልደት ኢትዮጵያ እንኳን አይደለም ልደታችሁን እንደው እጅ ወዳፍም ይከብዳል። እውነቴን ነው። አረብ ሀገር ስላላችሁ ብቻ በየወር ደሞዝ ስለሚመጣ ብቻ እነሰም በዛ ልደት የምታከብሩ ልጆች በጣም ነው የሚገርመኝ። እኔ ይገርመኛል። እና ደግሞ ልደት ብላችሁ ደግሞ በቲክቶክ አንበሳ ምናምን ለሌላ ሰው የምታወርዱ ሰዎች በጣም ይገርመኛል። ማዳም ቤት ተቀምጣችሁ የማዳም ልጅ እየጮኸባችሁ፣ የማዳም ጮኸት እየጮኸችባችሁ፣ አላርም እየጮኸባችሁ፣ ስለዚህ እንደዚህ እየጮኸባችሁ እየተሰቃያችሁ እየሰራችሁ ያን ስቃዩን እናንተ አላርሙን ረስታችሁ ልደት ብላችሁ ልደታችሁን ታከብራላችሁ። ኢትዮጵያ ብትሆኑ እንኳን የእናንተ ልደት የወለዳችሁ ልጅ ልደት ራሱ ይከብዳችኋል ለማውጣት። ምክንያቱም ኑሮ ከባድ ነው። ኑሮ አያንቀሳቅሳችሁም። ስንት ብር ትጨርሳላችሁ ልደት? ከእናንተም አልፎ የሆነ ሰው ልደት ካከበረ በቃ ስጦታ ለመግዛት መጣደፍ፣ የምትገዙት ስጦታ ደግሞ በጣም ከባድ። ወርቅ ትገዛላችሁ፣ ጊፍት ወርቅ ለሰው። እውነቴን ነው የምላችሁ። ኢትዮጵያ ብትሄዱ እንኳን ለሰው ወርቅ የምትሰጡት ማለት ነው በጣም ከባድ ነው፣ በጣም ከባድ ነው። ስለዚህ አንዳንዱ ልጆች እኔ በጣም የምትገርሙኝ ልጆች አላችሁ። ወርቅ ትሰጣላችሁ ጊፍት፣ ልደቷ ነው በቃ ሰፕራይዝ እናድርገው። እንዴ ሰፕራይዝ የማደርገው እኔ ራሴ ሰው ቤት ተቀምጬ እኔ ራሴ ሰው ሰፕራይዝ ማድረግ አለበት። እኔ ለምን የሰው ፊት እየጠበሰኝ ነው ገንዘቡን የማመጣው? ልጆቹ የማዳም ልጆች እየጮሁብኝ ነው። ብሽካራስ ከዳማ ሰራተኛ እየተባልኩኝ በስማችሁ እንኳን አጠራችሁም። ሰራተኛ ነው እኮ በእኛ ብሽካራ ማለት ሰራተኛ ነው በእኛ አይደል? ሰራተኛ እንዲሁና ስለናንተ ከጧት እስከ ማታ እያወራች አላርም እየጮኸባቸው የሰዎቹ ልጆች ራሳቸው ላይ እየጮኸባቸው ካውያ እየጮኸባቸው ማጠቢያ ምግብ መስራት ስንት እየተፈራረቀባቸው ልደቴ እኮ ነው ስንት ሺህ ብር ወስጄ 3 ወር የ4 ወር ልደት አረጋለሁኝ። ኢትዮጵያ ስንሄድስ ባዶ ምንም ተመልሰን 3 ወር 4 ወር እንቀመጥና አሁንም እንመጣለን ካለ አንድ ነገር ሳንሰራ ወይ ቤት አንገዛ ወይ ልጅ አንወልድ ወይ ምን የለ በቃ ብሩም እዚህ ግማሹ አልቋል። የቀራችሁ ደግሞ ኢትዮጵያ ያልቃል። አለቀ። እንዲሁ እየባከን ህይወታችንን እናሳልፈዋለን። ጎበዝ የሆኑ ግን ጀግና የሆኑ ልጆች ግን ብራቸውን ቆጥበው ቤታቸውን ሰርተው ኑሯቸውን ወልደው ኑሯቸውን መርተው ከአረብ ሀገር ተገላግለው ቁጭ ይላሉ። እኔ የምናገረው ከራሴም ተሞክሮ ነው ብያቸዋለሁ። ብዙ ጊዜ እኔ በፊት ስሰራ ከዛሬ 4 ዓመት 5 ዓመት 6 ዓመት በፊት አንድ ቤት ላይ 5 ሆነን ነበር የምንሰራ። የተለያየ ቤት ቢሆንም ሰዎቹ አንድ ግቢ ነው፣ እህትማማች ናቸው። እና እዛ ቤት የሚሰሩ ሰራተኞችን ልደት ካከበሩ እኔ ራሴ አቅሜን እምገዛለሁኝ። በጣም ነው የሚቆጨኝ። አሁን ሳስበው ለምን አረኩ ብዬ ይቆጨኛል። ምክንያቱም ኢትዮጵያ ሲሄድ ያ ሁሉ አልመጣልኝም፣ ያ ሁሉ ሸብረብ አልሆነልኝም። ገባችሁ? የምኖረው የራሴን ህይወት ነው። በቃ ገብቷችኋል? ገንዘብ ለመያዝ ሞክሩ። አንዴ ልደት፣ አንዴ ምናምን እያላችሁ አታጥፉ ገንዘባችሁን። እናንተ እኮ ልደታችሁ አልፎ ፓስፖርት አወጣችሁ ስንት ባህር አቋርጣችሁ መጣችኋል አይደለ? እዚህ ልደት ምናምን የምንልበትም ደስታ የለንም። ሰው ቤት ተቀምጠን አያምርብንም። መሞላቀቅ ሰው ቤት አረቦች ቤት ተቀምጠን መሞላቀቅ አያምርብንም። ምክንያቱም መሞላቀቅ ለነሱ ነው የምንተውላቸው። እኛ
ሰርተን ብራችንን ይዘን ወደ ሀገራችን ለምን 10 ብር አትሆን? ለምን 10 ድርሃም አትሆን? እኔ የሚያስፈልገኝን ከመግዛት ውጭ ሌላ ይሄ ልደት ምናምን እያሉ የሚያወጡትን ተቆጠቡ እያልኩኝ ነው የምነግር። ምክንያቱም ጥቅም የለውም፣ ኢትዮጵያ ላይ ጥቅም የለውም ወዶች። ሌላው ደግሞ ልደት ሲያከብሩ በኦንላይን በቲክቶክ አንበሳ የምታወርዱ ልጆች አላችሁ። አንቺ አንበሳ ወረድሽላት ለልደቷ ባለ ልደቷቸው ኦንላይን ሆነሽ ወርቅ ገዛሽላቸው። ለአንቺ ማን ነው የሚገዛልሽ? ለማዳም ቅመም። ስለዚህ ጥንቃቄ አድርጉ። በቃ ብሬ ለምንድን ነው ያወጣሁት? ይቺ ብር ምን ቦታ ደረሰች ብላችሁ እኔ አንዳንዴ አወጣና ያው ሴትዮዋም የሆነን ሳሙና ምንም አትገዛልኝም ስለማትገዛልኝ እንዲያወጣና ዞር ብዬ ሳይሆን ይህ ሁሉ ብር የት ሄደ ብዬ አስባለሁ። ይጨንቀኛል። ልክ እንደ ዕዳ እንዳለብኝ ይጨንቀኛል። ምክንያቱም አእምሮ ውስጥ ዕዳ አለ። ሰው ቤት ነው ያለዋ። ስለዚህ ይሄ ልደት የምታከብሩ ልጆች ጥንቃቄ አርጉ። ከልብሱ እስከ ኬኩ፣ ከኬኩ እስከ ምኑ የምታከብሩት ገንዘብ ነው። ሀገራችሁ ሂዳችሁ ያ የለም በቃ 4 ነጥብ። እንኳን ያናንተን ልደት ልታከብሩ ሀገራችሁ የወለዳችሁትን ልጅ እንኳን ልደት ለማክበር ይከብዳችኋል። አጭር አማርኛ ለምን ኑሮ በጣም እየከበደ ነው። ገብቷችኋል? እዚህ ያልያዝነው ገንዘብ ደግሞ ኢትዮጵያ ይገኛል ማለት ዘበት ነው። እንደማይገኝም 4 ነጥብ ታውቁታላችሁ። ስለዚህ ልደት እያላችሁ የምታወጡትን ገንዘብ ተጠንቀቁ። በቃ ልደት አያስፈልግም። አረብ ሀገር ሆነ ልደት አያስፈልግም። ሩዝ እያረረብን ልደት አያስፈልግም። ስለዚህ ብራችሁን ይዛችሁ ወደ ሀገራችሁ ለመግባት ሞክሩ። በቃ አገራችሁ ላይ ኑሯችሁ ቤተሰቦቻችሁ ጋር፣ እህታችሁ፣ ወንድማችሁ ጋር፣ ልጃችሁ ጋር፣ ባላችሁ ጋር፣ ህይወታችሁ ጋር። እንደው የዛሬ ምክሬ ልደታችሁን አታክብሩ። አረብ ቤት ሆናችሁ በቃ ወጪ አታውጡ። ምንም ደስታ የለውም። ምንም አያምርብንም። የዛሬ መልእክቴ ይሄ ነው። እስቲ አዳምጡ። እናንተም ደግሞ ሼር አርጉት። እስቲ ለሌላ ሰው ይግባው። ለሌላ ሰው ሼር ኮመንት ጻፉልኝ። ሌላ ደግሞ ዩቲዩብ እንዴት ነው የምንከፍተው? ዩቲዩብ አከፋፈት ንገሪን እያላችሁ በኮመንት ያላችሁ ልጆች አላችሁ። የት እንዳላችሁ የት ቦታ እንዳላችሁ ጻፉልኝ። ስልክ ቁጥር ካላችሁ ስልካችሁን አስቀምጡ። እኔ አይደለሁም የምከፍተው፣ ሌላ ሰው ነው የሚከፍትላችሁ። እሷ ጋር ኮንታክት አደርጋችኋለሁ ማለት ነው። የምትከፍተው ዋጋ እኔም ከፍዬ እኔ ራሱ ሌላ ሰው ነው የከፈተልኝ። እኔ ብከፍተውም አፕሊኬሽኑ ባቆም ዳውንሎድ ማድረግ ምናምን ብችልም ግን የሚሞላውን እሷ ናት የሞላችልኝ። በዚህ አጋጣሚ ታማኝነት ትሞላላችኋለች ለማለት ነው። ውዶችዬ ብራችሁን ያዙ ለማለት ነው። ብራችሁን ያዙ። ልደት ምናምን እያላችሁ በልብስም በኬክ በምናምን ባልሆነ ነገር አጨርሱ። ለሰውም ወርቅ አትግዙ። ወርቅ አንበሳ አታውርዱ። ባለልደቶች ኦንላይን ቲክቶክ ላይ ላወቃችኋቸው። በተረፈ የማዳም ቅመሞች በጣም የምወዳቸው